አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ሳምቡሳ ጠቅልለናል ማለት ነው እና ጅብን ክራፍት እና ችፕስ። ይሄ ችፕስ እንደዚህ ፍርፍር አድርገን ነው ማለት እንደዚህ ቅጥቅጥ አድርገን ነው እና ኬሪም ከፈለጋችሁ ኬሪም ትንሽ ትጨምሩበታላችሁ። ለጣሙ ሞዘሬላም ከፈለጋችሁ ሞዘሬላም ታደባልቁበታላችሁ። እናንተ በፈለጋችሁት መጠቅለል ይቻላል ማለት ነው። ሁሉም እንደ ቤቱ ነው እንጂ እንደ ሌላው ሁሉም የተለያየ አይደለም። እንደዛ ነው። ከጨረስን በኋላ ደግሞ እንደዚህ ይታሸጋል ማለት ነው። በላይ ላይ ይጻፍበታል። የዶሮም ስላለ የስጋም የተለያዩ ነገር ስላሉ እንዲለያይ በዚህ መልኩ ታሽጎ ፍሬዘር ይገባል ማለት ነው ውዶቼ። ጌማት ልሰራ ነው ማለት ነው። ይኸውላችሁ በዚህ ብጭርቆ 2 ዱቄት አደርጋለሁ። 2 ዱቄት አደርግና ዱቄት አደርጋለሁ። እዛ ግማሽ ማይወርድ አደርጋለሁ። በዚህ ነው በብጭርቆውን ግማሽ ማለት ነው። ወይ አበራሽ ግማሽ አደርግበታለሁ። በግማሹ ደግሞ ለብ ያለ ውሃ ነው የምሞላው። ያው በግማሹ ለብ ያለ ውሃ ሞልቼዋለሁ ማለት ነው። ከዛ ደግሞ ግማሽ ወተት በብጭርቆን ግማሽ ወተት ከዛ ደግሞ ትንሽዬ ካሜራ ለምን እንትኑ ዱቄቱ የራሱ ካሜራ አለው ማለት ነው። ትንሽዬ ደግሞ ቤኪንግ ፓውደር፣ ትንሽ ደግሞ ሄል ለሽታው ማለት ነው። ትንሽ ደግሞ ዘፈራን አለችኝ እዚህ ጋር ትንሽ ዘፈራን አለችኝ። ዘፈራን ትንሽ አደርግበታለሁ። አሁን እኔ በማሽን ነው የምመታው። ለምን በጣም መምታት ይፈልጋል። በጣም ካልተመታ እንትን ከሽ አይልም፣ ውስጡ እንትን አይሆንም፣ ባዶ አይሆንም። ስለዚህ እኔ በማሽን ነው የምመታው። እናንተ ደግሞ በእጃችሁ መምታት ትችላላችሁ። መምቻው አለ አይደለም? ስለዚህ በእጃችሁ መምታት ትችላላችሁ። እኔ በዚህ መልኩ በማሽን መታዋለሁ። መጨረሻው አሳያችኋለሁ ማለት ነው። እሺ ውዶች እና ቅጥነቱ ይሄ ይመስላል ማለት ነው። አይታችሁታል። ቀጭን ነው እና በጣም ቀጭን ነው። ደግሞ ኩፍስ የበለጠ ነው የሚቀጥ ነው። ስለዚህ በጣም አሪፍ ነው የሚሆነው ማለት ነው። ከሽ ይላልም ውስጡ ምንም አይነት እንትን ሊጥ አይኖረውም። ትንሽ ወፈር ካለ ደግሞ ያምራል፣ ስትቆርጡት ስትሰሩት ያምራል። ግን ውስጡ የሆነ ትንሽ እንትን ይላል፣ ያዝ ያደርገዋል፣ ሊጥ ይኖረዋል ማለት ነው። ግን እንደዚህ ትንሽ ሊጡ ቀጠን ካለ ምንም አይነት ነገር ውስጡ የሆነ ለስለስ ብሎ ፍርክስክስ ነው የሚለው ሲበሉት ማለት ነው። ኬማቱ በዚህ መልክ አኩቼ ጨርሻለሁ። ኢንሻአላህ እስከምጠብስ እንግዲህ ቻርጅ ካልዘጋብኝ ቀርጽላችኋለሁ ማለት ነው። ግማሽ ሰዓትም 1 ሰዓትም ይበቃዋል። ለምን ካሜራ የራሱ የሆነ ካሜራ ስላለው ቶሎ ነው የሚደርሰው። እኔ ግን በጊዜ አኩቼ ነው ቁጭ ማረገው። ቁጭም ቢልም ምንም ችግር የለውም። ቶሎ ብትሰሩት ደግሞ ምንም አይሆንም። ለምን የራሱ የተዘጋጀ ካሜራ ስላለው ቶሎ ብሎ ኩፍላል ማለት ነው። እና ሳምቡሳው ለአንድ ቀን ምን ያክል እንደሚፈለግ 10 ፍሬም 5 ፍሬም ከፈለጋችሁ 20 ፍሬ ከፈለጋችሁ እንደዚህ አንድ ኪስ ላይ ቁጭ አርጋችሁ ፍሬዘር ማድረግ ትችላላችሁ። ግን ሳምቡሳው ብዙም ቆንጆ ሳምቡሳ አይደለም። የሆነ እንትን ሲባል ሲጠቀለል ፍርፍር እንትን ይበጣጠሳል። አንዳንድ ያሉ በጣም አሪፍ ግን በኋላ ከተጠበሰ በኋላ ቃሽ ይላል ማለት ነው። አሪፍ ነው ግን ሲጠቀለል ትንሽ ያስቸግራል ማለት ነው። ሆነ ይቆራረሳል። ሰድር ድጃጅም ይሰራል። እንጃ እንዴት እንደምሰራ አላውቅም። ሴትያ ነች የምትሰራው ማለት ነው። እስቲ ኢንሻአላህ አሰራሩ ቀርጽላችኋለሁ። ያው መጀመሪያ በሎሚና በጨው በደንብ ታጥቦ ገንፈል ነው የሚደረገው ማለት ነው።
አጋትለን ካወጣነው በኋላ ሴት ያመታ እንዴት እንደምሰራ እስቲ አይቼ ቀርጽላችኋለሁ ማለት ነው። በዚህ መልኩ ደርሰዋል ማለት ነው። በቃ እንደ ሸወርማ ነው ስሩታለች እና በረጅሙ ሽንኩርት ይከተፋል። ከዛ በኋላ በዘይት ዘይቱን ሆኗል። እዚህ ጋር በዘይት ዘይቱን ያው ስጋውን ያው እንደዚህ ይመስላል። ስጋ አይደለም ዶሮ አጥንት የሌለው ዶሮ ማለት ነው። ምንድን ነው የሚባለው? ሰድር ድጃጅ ይሉታል አረቦቹ። አማርኛ ያው አጥንት የሌለውን ስጋውን ብቻ ማለት ነው፣ የዶሮ ስጋ እና ይሄ ጥብስ ካለ በኋላ መሽሩምና ፍልፍል ባርድ በረጅም ተከትፎ ይደረግበታል። ልክ እንደ ሸወርማ ማለት ነው። የሸወርማ ሰርተን ክብዝ ላይ ጠቅልለን እንደምናረገው ግን ከበሰለ በኋላ ይሄኛው ፍርም ነው የሚደረገው አለች። እንደዛ ነው። ይሄ በዚህ ትንሽ ጠበስ ካለ በኋላ ለሽታውም ዝብዳም ትንሽ እናደርግበታለን ካለን፣ ከሌለን ግዴታም አይደለም ማለት ነው ውዶቼ። ይኸው መሽሩምና ፍልፍል ባረዶ እንደዚህ ነው ማለት ነው የሚደረገው። ከዛ ፍልፍል አስወድና ጨው ብቻ ነው የሚደረግበት ማለት ነው። ይሄኛውም ብሮከሪም አለ፣ ይሄም ይደረጋል ማለት ነው። ያው በዘይት ነው ጥብስ የሚደረጉት። ከዛ በኋላ ነው ፍርም የሚገቡት ማለት ነው። ሳያችኋለሁ ኢንሻአላህ። ያው በዚህ መልክ ተጠብሰዋል ማለት ነው። መጀመሪያ ይሄ ብሮኮሊ ነው የሚገባው። እሱ ትንሽ ጥብስ በሰሉ መጀመሪያ ሽንኩርቱ ጎልድ ከሆነ በኋላ ነው ይሄኛው የሚገባው። ከዛ ቀጥሎ ደግሞ መሽሩም ነው የሚገባው ማለት ነው። ያው ከዛ በኋላ እነሱ ጥብስ ካሉ በኋላ ዶሮውን ይገባል ማለት ነው። ዶሮውን እንደዚህ ነው የሚፈረፈረው፣ እንደዚህ ነው የሚፈረፈረው። እጅን ጨምርኩ አይታይም። ያው እንደዚህ ደርሰዋል ማለት ነው። በራሱ ዶሮ በተቀቀለበት በመረቁ 1-2 ማንኪያ ድረቅ እንዳይልባችሁ ማረግ ትችላላችሁ ማለት ነው። በዚህ መልክ አብቅተዋል። ኢንሻአላህ ፍሮም ሲደረግ ደግሞ አሳያችኋለሁ ማለት ነው። ሁሉ ለሻወርማ እንደዚህ ነው ጥብስ ተደርጎ ከላይ ላይ እናንተ የምትፈልጉት ሶስ አርጋችሁ ግብን፣ ከቸፕ፣ ማዮኔዝ የምትፈልጉት አርጋችሁ መጠበቅ ትችላላችሁ። ይሄ ግን ፍርም ይገባል ብላለች። ኢንሻአላህ መጨረሻው አሳያችኋለሁ። ያው በዚህ መልክ ሲኒያ ውስጥ አድርገን ፍርም ውስጥ አድርገነዋል። በስለዋል ማለት ነው። ከላይ ብቻ ነው ቀይ እንዲሆን እና ጅብን ክራፍት 2 ማንኪያ እና ማዮኔዝ፣ ፍልፍል አስወድና ትንሽ ጨው ግሽጠ 2 ግሽጠ ተመቶ ነው የገባበት ማለት እንደ እንትን ማለት እንደ በሸሜል ተደርጎ እዚህ ውስጥ ገባ። በላይ ላዩ ጅብን ሞዘሬላ ተደረገበት። መጀመሪያ ጅብን ክራፍት 2 ማንኪያ ሴት ያመታናት ሊያቆማ ነው መቅረጽ ያልቻልኩት ማለት ነው። ክሬሙ ሳዘጋጀው እና በዚህ መልኩ አብቅተዋል ውዶቼ፣ ቅመሞቼ እላችኋለሁ። ያው ጌማቱ በዚህ መልኩ ደርሷል ማለት ነው ውዶቼ። እንደዚህ ነው እና ያው የምቀርጽበት ምንድነው ማረግበት ማለት አልችልም እና በዚህ የቆረጥኩ ነው ማረገው ማለት ነው። ኢንሻአላህ ቀጣይ ያሳያችኋለሁ። ያውላችሁ እንደዚህ ነው ማታያችሁት። ውስጡ ያቃጥላል፣ ትኩስ ነው። እዩት፣ ውስጡ ምንም የለውም ማለት ነው። እዩት፣ ውስጡ ሲበሉት ቀሽ ቀሽ ይላል፣ ውስጡ ምንም የለውም፣ ክፍት ነው ማለት ነው። አቃጠለኝ፣ በደንብ መፍታት አልቻልኩኝም። እዩት፣ እዩት፣ ውስጡ ማለት ነው ምንም አይነት ሌጥ ነገር የለውም። እንደ ብስኩት ነው ቃሽ ቃሽ የሚለው። እዩት፣ ፍርፍር ያለ ማለት ነው። ሲበሉ ልክ እንደ ብስኩት ነው ካሽ ካሽ የሚለው። እንደዚህ ነው። በቀጭኑ ከጋገራችሁት፣ እንደዚህ በቀጭኑ ካቦካችሁት እንደዚህ ነው ፍርፍር የሚለው። ሲበሉት ደግሞ ካሽ ካሽ ይላል ማለት ነው። በጣም አሪፍ ነው። ኢንሻአላህ ሌላን ጊዜ እስቲ በሌላ ቪዲዮ አሳያችኋለሁ። በሌላም አይነት ጠሪቅ ይሰራል። በዚህ ጠሪቅ ብቻ አይደለም እላችኋለሁ ውዶቼ። ሰላም አለይኩም።